ሰላም ወደ ዩቲዩብ ቤተሰቦች እንዴት ናችሁ? አለሁላችሁ። በእናታችሁበት ሰላማችሁ ይዛልኝ። እንዴት ነው ስራ ትላለህ? ስራ ነው ምናምን ሁሉ ቢስ አለሁላችሁ። እስኪ በዛሬው ቪዲዮ ቤት ኩክ እናደርጋለን ማለት ነው። በተለይ ውጭ ሀገር ስትኖሩ እረፍት እንኳን ሲኖራችሁ ከስራ መልስ በመተኛት ነው ጊዜያችሁን የምናጠፋውና አብዛኛው ጊዜ ቤት ኩክ ለማድረግ አንችልም። ስራ ስንሰራ አጥቶን ስለምንመጣ አብዛኛው ጊዜ ቤት ኩክ ለማድረግ አብዛኛው ውጭ ሀገር የሚኖር ሰው ሬስቶራንት ነው ገዝቶ የሚጠቀመው። ስለዚህ እስኪ በዛሬው ቪዲዮ ማርኬት እንሄድና አስቤዛዎችን ገዝቼ እስኪ ቤት ኩክ እናደርጋለን ማለት ነው። በነገራችን ላይ ሼፍ ተብዬ ነው የምጠራው። ይገርማችኋል፣ ሼፍ ይባላል ሌላኛው ስራ አንፃር እና እስቲ ገብተን በዛው ደግሞ ነዳጅም ጨምሯል እንደምታውቁት ሁላችሁም። እስኪ በዚህ ምክንያት አስቤዛዎች ላይ ዋጋ ጭማሪ አለው ወይስ የለውም የሚለውን በዛም ቼክ እናድርግ። እንደምታዩት ገና አሁን የተነሳ ራሱ ኦልሬዲ የቁርስ ሰዓት አልፏል። ወደ ምሳ ሰዓት ነው እንግዲህ ወጥተን ያበደ ምግብ እንሰራለን ማለት ነው። ይመቻችሁ፣ ተከታተሉኝ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ እንድትሆኑ ጋብዛለሁ። ከተመቻችሁ ላይክ እያደረጋችሁ ቤተሰቡን አመሰግናለሁ። ሌትስ ጎ። ማርበት አፓርትመንት ይመስላል። አምስተኛ ፎቅ ነው ያሉት። እስኪ ሊፍታችን ጠብቃታለን በጉጉት መስላችሁ። ሁዲ ለብሻለሁ። ምናልባት ውጩ ብርድ ከሆነ በእርግጥ አየሩ እየተስተካከለ ነው፣ ግን አይታወቅም ብርድ ከሆነ ምናልባት። እስኪ ይመቻችሁ። ሊፍታችን ደርሳለች። አምስተኛ ፎቅ ወጣ ግራውንድ እንነዳለን ማለት ነው። ወሳ ፋሚሊ ትላለህ። ተከስተናል። ሁዲያችንን ለመባርገናል ማለት ነው። ፎሎ ማድረግ እንዳትረሱ ቤተሰብ። ቲክቶክ አካውንት አለኝ፣ ፎሎ ማድረግ እንዳትረሱ ቲክቶክን። ዩቲዩብን ደግሞ በቃ ፕሊዝ ሰብስክራይብ አድርጉልኝ ትላለህ ማለት ነው። እስኪ ዛሬ ወጣን ያለ ማለት ነው። ወደ ማርኬት መንገዛ አለኝ። ሽንኩርት አለኝ፣ ቲማቲም፣ የሆነ ማሽላም ትመስል ነገር አለች እሷን። እዛ ስጋ ቺክን ያስፈልገናል። ቺክን እዛ ራይዝም ሩዝም ያስፈልገናል። ለቀዛ ያበደ ምግብ ነው እንሰራላችሁ ማለት ያበደ ቀውጥ የሆነ ምግብ ትላለህ። ሞጣልን ትላለህ። እሽታን በነገራችን ላይ ላሳያችሁ። እዚህ ሀገር ማለት ነው ግሪክ እንደምታዩት ነው። ይሄ መስታወቱ እዚህ ጋር ያለው መስታወት አንዳንዴ እዚህ አካባቢ ይቀመጣሉ መስታወቶች፣ እዚህ ጋር ምናምን ይቀመጣሉ፣ እዚህም አካባቢ ይቀመጣሉ። ያ የሆነበት ምክንያት ደግሞ እንትን ነው። ሰዎች ሲወጡ ወደ ውጭ ሲወጡ ራሳቸውን ልብሳቸውን እንደዚህ ቼክ የሚያደርጉበት ሙሉ ሰውነታቸውን እዛ ቼክ አድርገው ነው ማለት ነው የሚወጡት። ችግር ካለ ያስተካክላሉ ማለት ነው። አየሩ በጣም አሪፍ ነው። ዛሬ አየር አይልም፣ ደስ የሚል አየር ነው። ግን እስኪ ፀሐይም የለም ዝናብም የለም። በቃ ወጣን ቼክ እናደርጋለን። ተመጣ አሪፍ ልብስን የለበስ ነው ለወይዘሮ የሚሆን ልብስ ማለት ነው። ፓፓ እዚህ ሀገር በቃ መኪና የታዘብኩት ነገር በቃ እንደ ሳይክል ነው የሚጠቀሙት። አትሉም? መኪና እንደ ሳይክል ምናምን በቃ በየቦታው እንደዚህ ፓርክ ተደርጎ ነው የምታዩት። እንደ ሳይክል በሉት። እኛ ሀገር ደግሞ ፓብሊክ ትራንስፖርት አለ። እኛ ሀገር በእርግጥ ሳይክልም ውድ ነው፣ ግን ከዚህ በቃ እንደዚህ ፈታ ብለው በየቦታው ነው በቃ በላው። ወተረኛም አይጠፋም። ደስ የሚለው ማርኬቱ ለቤታችን በጣም ቅርብ ነው። ከኛ አፓርትመንት ጀርባ ነው የሚገኘው ማለት ነው ማርኬቱ። ያን ታክል ብዙም ርቀት መንገድ አንሄድም። የመንግስት ማርኬት ነው። ኤቢ ይባላል። ትርጉሙን ባላውቅም በምን እንደሆነ ባላውቅም ኤቢ ነው የሚለው። እዚህ ጋር እንደምታዩት እዚህ አካባቢ ያለው ኤቢ ይባላል። እስቲ ዋጋው ጨምሯል አልጨመረም ምናምን የሚለውን በዛው ቼክ እናደርጋለን። ይገባል። እዚህ ጋር ደግሞ ፖስት ከኦርደር ስታረጉ ኦንላይን ኦርደር ስታረጉ ቲሙ ምናምን ሸን እዚህ ነው የሚያስቀምጥላችሁ ማለት ነው። ማርኬታችን የሆነች በቃ ውስጥ ገብተን ቼክ እናደርጋለን።
ቺክናችን ቺክነት እዚህ ነው ቺክን የምንገዛው። ስጋ ምናምን ከዚህ ነው ያለ። ቺክን ነው የምፈልገው። የታለች መሰላት ቺክነት የምፈልጋት ቺክን አንድ ቺክን ወስዳለን ማለት ነው። በጣም ነው የምትመቸኝ። የረሳሁት ነገር አለ። የእቃ መያዣ ያስገዛ መያዣ እዚህ ጋር ባጋችን ይዛለን ማለት ነው። የረሳሁት አለ። እዛ ቲማቲማችን እንገዛለን። የቲማቲም ዋጋ 3 ብር ከ43 ሴንት ነው ማለት ነው። 1 ኪሎ ነው። 1 ኪሎ ዋጋ ነው። እኔ የምፈልገው ትንሽ ነው። ድንች እንደምታዩት የሽንኩርት ነው። የሽንኩርት ነው የድንቹ ስጋ አለች፣ ሩዝ አለ፣ ቃሪያና ቲማቲም አለ። ያው ለጊዜው የሚያስፈልገኝ ይሄ ነው። ምክንያቱም አለኝ ሽንኩርት ምናምን ስላለኝ ያው ለጊዜው የሚያስፈልጉኝ እነዚህ ናቸው። እንዴት ኩክ እንደማድረግ ደግሞ አሳያችኋለሁ ማለት ነው። ቲማቲም፣ ዘይት ምናምን አለኝ። እስኪ ዋጋዎችን ላሳያችኋል። አላሳያችሁ ነበር። እስኪ እያንዳንድ እቃዎችን ዞር ቢያጋሽ ላሳያችሁ። እንግዲህ በዚህኛው ሳይድ የጽዳት እቃዎች አሉ ማለት ነው። እንደ ኦሞ ምናምን አለ። የኦሞ ዋጋ ትችኛዋ 2 ብር ከ88 ሳንቲም ትላለች ማለት ነው። እቺ መካከለኛዋ ናት። የኛው ደግሞ ትልቁ አለ። ትልቁ ያውን 8 ብር ይሸጣል። 8 ብር ይሸጣል። 10 ብር ይሸጣል ማለት ነው። ይህ ዱቄት ሳሙናዎች ናቸው። ኦሞ ፈሳሾች ደግሞ በዚህ ይገጣሉ። እነዚህም ተመሳሳይ አብዛኛው 5 ብር 7 ብር ምናምን ነው የሚሸጡት። እነዚህኞች የሚያውቃቸው አለ ኢትዮጵያ ላይ ማለት መሰለኝ። እነዚህ 4 ብር ኦልሬዲ 5 ብር ነው የሚሸጠው። 5 ዩሮ በእርግጥ ያው ጭማሪ አለ በመጠኑ። ወተቶች ላይም እነዚህ ወተቶች ናቸው ሳይፈሉ የሚጠጡና እዚያው 2 ብር ከምናምን ነው የሚሸጡት። 2 ብር ከምናምን ነው የሚሸጡት አብዛኛው ነው። መጠነኛ በሚባል ደረጃ የዋጋ ጭማሪ አለ። እንቁላሎችም እዚህ ነው። እንቁላል እንግዲህ ቤተሰብ ያው ገዝተናል። ምሳ የሚሆንን በቃውን ወደ ቤት እንመለሳለን። መቻችሁ ሳባችን ከፍላለን። ሳባችን ከፍለን እንወጣለን። መቻችሁ ሰብስክራይብ ያደረጋችሁ ሰብስክራይብ። እንግዲህ ቤተሰብ አስቤዛችን ገዝተናል። እዚህ ጋር እንደምታዩት አጠቃላይ ያወጣሁት ወጪ እስቲ ያወጣሁት ወጪ ስንት መሰላችሁ? 6 ዩሮ ከ99 ኦልሬዲ 7 ዩሮ ማለት ነው የወጣሁት። እንደምታዩት 7 ዩሮ ነው የወጣሁት። እቺ 7 ዩሮ እንደነገርኳችሁ 7 ዩሮ ነው የወጣሁት። ይሄ 7 ዩሮ ለሬስቶራንት ብትሄዱ አንድ ምግብ ብቻ ነው የምትመገቡበት። ነገር ግን ያው 7 ዩሮ በተለይ እንደዚህ ማርኬቶች ላይ ምናምን ብትሄዱ ብዙ አስቤዛ ለ3 ቀን ለ4 ቀን የሚጠቅማችሁን አስቤዛ ትገዛላችሁ ማለት ነው። ስለዚህ ያው እኔ እንግዲህ በዚህ 7 ብር ብቻ ለ3 ቀን የሚሆነኝን አስቤዛ ገዛው ማለት ነው። እንደምታዩት ደግሞ የብር ጭማሪ ብዙም የለም ማርኬቱ ላይ ማለት ያን ታክል ተጽዕኖ የሚያደርስባት ቀን ሀገር አይደለችም መሰለኝ እንግዲህ ሳስበው እና እስቲ ያው አስቤዛችን ተገዝቷል ለ7 ዩሮ። በቃ የሚገርምና ያበረ ብጎ ነው ማሳያችሁ ማለት ነው። ይመቻችሁ፣ ወዳችኋለሁ። ሌትስ ጎ። ያው ቤተሰቦች እንግዲህ አስቤዛችን ገዝተናል። ያው እንዳሳየኋችሁ ነው። ቅድም ደግሜ ሪቪው ላድርግላችሁ። ሩዝ አለን፣ እዛ ቺክን አለን፣ እዛ ቲማቲም፣ ቃሪያ አለ። ሽንኩርታችን ነው ወጣችሁ። እስቲ ቆይ ሽንኩርት የተከተፈ አለኝ ጀመር። ትናንትና ስሰራ ያስቀመጥኳት ነበረች ሽንኩርት እሷን እንጠቀማለን ማለት ነው። ለአንድ ሰው ስለሆነ ያን ታክል ብዙ አያስፈልገኝም። እዛ ምን አለ እዚህ ጋር እንከትፋለን ማለት ነው። እንግዲህ መጀመሪያ ሩዙን መቀቀል ስላለብን ሩዛችን ተቀላላዝናዝ ሩዛችን ወደ ሩዝ መቀቀል ነው። ሩዝ ምን ያክል አይደል ለአንድ ሰው ቢያንስ መጠንን በዚህ ባንድ ነው ቆሞ ብዙ ርችት በቃለስ ያስባሉ።
ፋፈሽ እናደርጋለን። ሩዝ ካልታጠበ ጥሩ አይመጣም። ምክንያቱም አይታወቅም ውስጥ ላይ ያለው ነገር ምናምን ስለሚታወቅ እዛ እስኪ ወደዚህ ዞር እናደርጋለን። እስከዛ ውሃችን እስከሚፈላ እኛ እንከታተፋለን። ይመስላችሁ ይህ ሩዙ ነው በቃ ታጥቧል። ትንሽ ሆኖ ነው አሁን ላይ ነው ለነገሩ አሁን ባረጉ ምን ችግር አለ? ሩዙን ለማድረግ ያክል ነው። ሩዙን ለመስራት ነው። ነገር ግን ማሽላ ነበረች ታስፈራስታ ይህን ይመስላል። ይህን ይመስላል። ከተፍኩት ነው ወይስ አረድኩት ነው የሚባል እናንተ ራሳችሁ ወስኑ። ይህን ይመስላል። አሪፍ አረፍ ነው የሚጠቃ ካሜራ ትንሽ ስለሚያስቸግር ስልኬን ስለሆነ የምጠቀመው ስለሚያስቸግር ሩዝ ተቀቅሎ ሲወጣ ነው። ለሩዙ ተቀቅሎ ሲወጣ ነው። እዚህ ጋር ነው ነው ለየብቻ ነው መሰራት ያለበት። ገባችኋል? አንድ ላይ ተሰራጨ በኋላ የተወሰነች ነው ቃል የምታስፈልገው። የተወሰነች እቺ ትበቃናለች። ተደፍ እናደርጋለን። ይበቃል። ቲማቲም አለን፣ ቃሪያ አለን፣ እንቁላል። እነዚህ ትርፍ ናቸው። ወደ ፍሪጃችን እናስገባቸዋለን ማለት ትርፍ ነው። ወደ ፍሪጃችን ነው። ይህን ይመስላል። የኛ ፍሪጅ ስላለ እናስገባለን። ከዛ ሁለተኛ ልሰራ ያሰብኩት ነገር ምንድን ነው? አለ አይደለም በጎን አትክልት ነገር ያስፈልጋል። ፈካላ ማለት ፍራፍሬ ነው። ስለዚህ አቮካዶ፣ ሙዝ እዛ ከትፍና ርጎ አደርጋለሁ። እዛ እናገናኛለን። በጣም አሪፍ በጎን በጣም የሚገርም ነው። ለዛ ቢሆን ሰራ ወደ ሴታፓችን እንመለሳለን። ኦልሬዲ ከታችን ስለጨረስን ምንድነው ሩዙ እስከሚበስል ነው መጠበቅ ያለን። አቮካዶ ሙዝና አቮካዶ ወሰን ሙዝ እየበላችሁ ሙዝ አለ፣ አቮካዶ አለ፣ ቺና ጣጣ አለ። ሙዝ ከዚህ ነው ወደዚህ ነው የሚላጠው ወይስ ከዚህ ወደዚህ ነው የሚላጠው ትላለህ? እስኪ ኮሜንት ላይ ሀሳባችሁ። እኔ በቃ እንደዚህ ነው፣ እንደ ዶሮ ነው የምልጠው። ዶሮ አላ ቆሏ እንደሚገፋው እንደዛ ነው እንገፋውና ችንችን ከዛ እርጎ እንጨምራለን ማለት ነው።
ያው ሩዛችን እየደረሰ ነው። ተበልቻለሁ። በቃ እንደዚህ ነው። አንዳች ጨረስን። እዛ ቤተሰብ ያንስ እርጓችን እርጉ ነው። እርጓችን ማለት ነው። እኳት ማለት ይሁን ለማንኛውም እቺማ ደርሳለች። በጣም ፈጣን ናት ቻለች። እዛ በቃ የመጀመሪያው ምግባችን ደርሷል። አሁን ሩዛችን እንጠብቃለን። ኦራይት ቤተሰብ ኦራይት ቤተሰባችን እንግዲህ ሩዙ እስከሚበስል እየጠበቁ ነበር። አይ ቲንክ ኦልሬዲ አሁን ሩዛችን በስሏል መሰለኝ። ቼክ እናደርገውና ያው ይመስልስ ይሄን ይመስላል። አይ ቲንክ ያሪፍ ነው ብዬ አስባለሁ። በቃ አሁን እናንተ ፈጥፋለን ማለት ነው። ሩዛችን ያው ግዴታ ነው። እኔ ሆስት ከሚመጥን ተናዶ ማንጠፍጠፍ ነው። እቺ ማንጠፍጠፍ ያለች በዚህ ነው ማንጠፍጠፍ ነው። ወደ ተባለ ከዚህ በመጠን የቆቆታችን ማፍላላት ነው ምን ማለት ነው? እንግዲህ ክብራን ተከታተሉን። ክብራን ፓርቲቱ ጀምሯል። ፓርቲቱ እስቲ ካሜራችን አስጠጋም። ያቆላላን ነው ታያለ። ሽንኩርቱን እንዴት አድርጌ ለከተፍኩት ለእጃ እዲሁ ማሽላ ነበረ ገዛለሁ ብዬ ነበር። የሆነች ማሽላ ልጅ ከሩዝ ጋር የምትሰራ እሷን ገዛታለሁ ብዬ ነበር። እንዳጋጣሚ ረሷል። ነገርም ረስቻት ማለት ነው። ስለዚህ ምን ማድረግ አይቻልም። ባለው ሰራለሁ ማለት ነው። ባለው ጠባብሳለሁ። አሁን ኦልሬዲ ሽንኩርታችን ተቆላልቷል። ስለዚህ ሩዛችን ሚክስ እናደርጋለን ማለት ነው። እዚህ በኋላ ያለው ፕሮሰስ በጣም አጭር ነው። ሩዙን መቀላቀል እዛ ቺክን ማሞቅ ነው የሚጠበቅበት፣ ሌላ ነገር የለም።
ሌላኛው መጥበሻችን ነው። ይሄን ማሞቅ ነው። ትንሽ ዘይት አለ። ቤተሰብ እንግዲህ መጨረሻው ሪዛልታችን ይመስላል ማለት ነው። ምግባችን የሩዝ በቺክናችን አለ፣ እዚህ ጋር አቮካዶ ሙዝ አለ፣ ወተታችን አለ። ይኸው አሁን በ7 ብር የተገዛ ነው። ሬስቶራንት ቢሆን በእርግጠኝነት 25 ብር ምናምን ያስከፍላል። እና ያው ሴቪንግዝ ሞደርናይዜሽን ይባላል። እና በቃ ይመቻቸው። አሁን ልበላ ነው። ስበላ እንዳላሳያችሁ ገዛችኋል፣ ይደብራችኋል። ፒስ አውት። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ሲ ዩ ኔክስት ታይም